አሳይቶ እንዳለ እንዴ አንተ ተንከሲስ ነው ወደ ጅብነት የሚቀየረው? ታዲያስ እንደዚህ አራት እግር አውጥቶ ይልሽ ወደ ጫካ የሚገባው የት እንደሚሄድ አናውቅ እንዴ? አንተ እኮ ታስቀኛለህ። እኔ ቀልደኛ ነኝ። ምንም አስቅ ይኸውልሽ ደግሞ ማለት ነው እሺ ካልሽ በሚሊዮኖች የሚያስቆጥር ስራ እጄ ላይ አለ። ምንድን ነው ስራው? መጀመሪያ ግን እኔ የምልሽን አድርጊ። እሺ ምን ላድርግልህ? እስኪ ጋር ጉንጬን ሳሚ። አንተ መንገድ ላይ ነው ሰው ያየናል። ምንም ችግር የለም ማንም አያየው። በዚህ ምድር ላይ እንዳንተ አይነት ሰው ይገኛል? አይተትና ያው አለመገጣጠም ነው እንጂ አንቺ እኮ ችግር ላይ ስትወድቂ አሁን ያለሽባቸው ልጆች አግኝተው አይደል እንዲያስጠጉሽ። እሱስ ልክ ነህ መድብል፣ ብዙ ደግ ሰው አለ። ያ ግን አንደኛው ወፈር ያለው ልጅ ግን ማን? ያ እንኳን ቤት ድረስ ወሰደኛልሽ አብርሽ። እኔ ግን ምንም አስተያየቱ አላማረኝም። እንዴ ቆይ ምን አስበው ነው? እኔ እንጃ መድብል። ይሁን እስኪ እና ቤትሻት ውስጥ ዛሬ እንኳን አልችልም። ባይሆን ሌላ ቀን ብቻዬን ሰው እንደውልሃለሁ። ብቻዬን ማለት? እሺ በቃ እነሱም ሲኖሩ እደውልልሃለሁ። ብቻዬን አለች ትትና። እሺ ለማንኛውም ያው እንግዲህ እኛ ቤት እንዳልወስድሽ ያው ከዝና ጋር ያለንን ጉዳይ አልጨረስንም። ኧረ ችግር የለውም መድብል፣ አንድ ቀን መጥቼ አመሰግናችኋለሁ። ደውይልኝ እሺ። ያው ሰው መቼም መገናኛው አይታወቅም፣ ማን ያውቃል። ሰላም እንደምን አላችሁ? የትናይ ድራማ ተከታታዮች በያላችሁበት ሰላማችሁ ይብዛ እያልኩ እንግዲህ ዛሬ በአዲስ ክፍል መጥተናል ማለት ነው። እንግዲህ እንደተመለከታችሁት መሳይ እናት ተንከሲስ ለብዙ ጊዜ ይጨቃጨቃሉ፣ በጣም አይስማሙም ማለት ያው መሳይ እንደ ስሙ አስመሳይ ስለሆነባቸው ነው ማለት ነው እንግዲህ እና በዚህ ጉዳይ ላይ አንዴ በእንትን መጣብሃለሁ አንዴ በእንትን መጣብሃለሁ እያለ ነበር። መሳይን እንዳያችሁት እንግዲህ ከልጁ ጋር እየሄደ ሌላ ነገር እያወራ ነው ማለት ከነዚህና ሰዎች ጋር ጭራሽ የማይወጣው ጣጣ ውስጥ ሊገባ ይመስለኛል መሳይ ማለት እንዳያችሁት ቪዲዮ እንደተመለከታችሁት መሳይ ሄዶ ከዝና ሰዎች ጋር እንትኑ ፕራይቬት ፓርቱ በወርቅ እንደተሞላ አርጎ ነግሮታል ማለት ነው። በወርቅ ተሞልቷል። ከዚህ እንደዚህ አይነት ሰዎች እንደዚህ አይነት ሰዎች እንደዚህ አይነት አጋጣሚ ሊፈጠር ይችላል እና የዘርፍሬው በወርቅ የተሞላ ነው ምናምን ብሎ ለልጁ ነግሮታል ማለት ነው። ለምን ታዲያ አንተና እኔ ህይወታችን አንተም ከዝነት ትገላገላለህ፣ እኔም ደግሞ ከድህነት ትገላገላለህ። ለምን እንደዚህ ሳንነግረው አንተና እኔ አንበላውም እያለው ነበረ ማለት ነው። ስለዚህ እንግዲህ ልጅየው ደግሞ እሺ እንበላዋለን፣ ገዥ ፈልግ ነው የሚባለው፣ አንተ እርግጠኛ ነው በኋላ አበላሽተ ነው ባይኖረውስ ምናምን እያለው ነበረ። ያው ልጅ ገዥ አለሁ ሲለው የለኝም አንተ ፈልግ እኔ እፈልጋለሁ በቃ ገዥ ፈልግ ነው የሚባለው ብሎታል። ያኛው ልጅ እንግዲህ እውነት ከመሳይ ጋር ተስማምቶ የመሳይን ሀሳብ ተቀብሎ ልጁን ያበላሹታል። ገዥ ያገኛሉ ከልጁ ውስጥ እንደዚህ አይነት ነገር ሊፈጠር ይችላሉ የሚለውን አናውቅም። ወይስ ደግሞ ለዝና እንደዚህ ብሎኛል ልጁ ጓደኞችን የካደ ነው ሲጀመር እኛም ነው አይመስለኝም። እንደ እነዚህ አብረውት የሚኖሩትን እንቁረጥ ያለ ለዚህኛው ወርቅ ተካፍለው ቢሸጡ ከማጅራቱን እንደማያስመጣው ምን ያክል እርግጠኛ ይሆናል ማለት ምን ያክል ያምነዋል። ለእነሱ ያልሆነ ለእሱ ምን ያክል ታማኝ ይሆናል ብሎ ያስባል። ስለዚህ እኔ የሚያምነው አይመስለኝም። ለዚህና እንትን ብሎ ተንከሲስን አጠፋለሁ ሲል ራሱ የሚጠፋ ነው የሚመስለኝ መሳይ። እንግዲህ በመጨረሻም እንግዲህ መሳይ ከእንትና ጋር ከጽጌ እንግዲህ ጽጌ ያለ ፍቅረኛ ያለችኝ ይላል ተንከሲስ ሸከቦ ያንጋጡን ጋጡ እያየ እዛ ተወዳታለህ ሲለው አልወዳትም፣ ያችን የመሰለች ሴትዮ እኮ የምትወደው አንተ ነህ እንጂ ማንም የሚወዳት የለም
እያለው ነበር። እንግዲህ መሳይ ደግሞ ሰው የያዘው ነገር ያምረዋል መሰለኝ። እንዴት ትናን እንዴ ግድ ምን ማናቸው ምንን አይወዱኝም ይላል እና እንግዲህ በእንትና መሳይ ከጽጌ ጋር ቁጭ ብሎ አይቶታል ማለት ነው። ተንከሲስ ማለት ጽጌ ጋር እንግዲህ ቁጭ ያለው ያው ስራ ሊያሰራላት ጥቅም ሲፈልግ ነው እሱ እንጂ እሷን ፈልጓት አይመስለኝም። አንቺ እንደዚህ በይ እንደዚህ እና የሆነ ስራ ላሰራሽ የመጀመሪያ ግን ከዚህ ጋር ሳምንት ሲላት እንግዲህ ተንከሲስና አብርሽ አይተዋል እና እኔ ነው እሱ ነው ምናምን እያሉ ነበር ማለት ነው። እንግዲህ ይመስለኛል እንግዲህ ማለት ደግሞ እንዳይሸመጥጥም አብርሽ አይተዋል። መሳይ ደግሞ ማምለጫ ያጣም እንግዲህ የሚያመልጥ ይመስለኛል። ሌላው ዝናና አማኝን መድብልና ልጅቷ ናቸው። መድብልና ልጅቷ እንግዲህ እየተደዋወሉ ልጅቷ ፏ ብላለች። አሁን ለምዳለች ቤቱንም እየተደዋወሉ እየተገናኙ ነው ማለት ነው። ለምደሽዋል ቤቱን እንዴት ነሽ ምናምን እያላት ነበር። ደህና ነኝ ምናምን ግን ያ ወፍራሙ ልጅ አስተያየቱ አላማረኝም። ወደ ቤት ወሰደኝ ያልሽው ልጅ ምን አስበው ነው እንደዚህ እንትን የሚለው እያላት ነበረ። እሺ በቃ ለማንኛውም ከቤትሽ አትወስጂኝም ዛሬ ስላት እንግዲህ አብርሽ እንደሚደብረው ስለምታውቅ እኔ ዛሬ እንኳን አልወስድህም ሌላ ቀን እወስድሃለሁ ብለዋለች ማለት ነው። እንግዲህ ለማለት መድብልም ወደ ቤት እንዳልወስድሽ ከነዝና ያለኝን ነገር ስላልጨረስኩ ነው ምናምን ተባብለው እንግዲህ ተቃቅፈው ተለያይተዋል ማለት ነው። ብቻዬን ስሆን እደውልልሃለሁ እያለችው ነበር ማለት እሷም እንግዲህ ደግሞ ብዙ ነገር ቲንክ እያደረገች ነው። እንዴ ከቤተሰቦች አረብ ሀገር ናቸው ብለው እያሰቡ ነው። እኔ ደግሞ እዚህ ነኝ ያለሁት ግን እንግዲህ አረብ ሀገር መሄድ አያስፈልገኝም። ሀገሬ ላይ ሰርቼ እለወጣለሁ ወይ ገርሞን ወይ አብርሽን ወይ ማነው ስሙ መድብልን አግብቼ እዚሁ እኖራለሁ ራሴ ትዳሬን እመራለሁ እያለች ነበረ ማለት ነው። ያስብላል እውነቷን ነው። ግን እንደ ሀሳብ አንዱን አግብታ እንግዲህ ሁለታቸውም ከእንትና አድነዋታል። ለማን ሁለታቸው ማፈቀር ንሽባት እንግዲህ መድብል እንኳን ያራዳ ልጅ ነው የሚገግም አይመስለኝም። ያኛው ግን በጣም ወዷታል መሰለኝ። ሌላው እንግዲህ የግሌ ናት። የግሌም እንግዲህ አብርሽን እወዳለሁ ብላለች። ደግሞ ቢወድሽ ምን ታደርጊ ነበረ አፈቅርሻለሁ ብልሽ ሲላት ምን ማንም ሰካራ መጠራቀሚያ ነኝ እያለች ነበር። ግርሞም እንግዲህ ከልቡ ነው የወደዳት ማነው የግሌ ማለት ነው። መቼ ነው ፍቅሩ የሚወጣው? ፍቅሩ ሲወጣስ ትቀበለዋለች ወይ ነው ብቻ ውሰብሰብ ያለ ነው ግን የሚከሆኑ ይመስለኛል። ሌላው እንግዲህ እኔ እንጃ ወይ አብርሽና ወንድም ነው የሚሆን የሚመስለኝ ማለት እንግዲህ ከገጠር ነው የመጣሁት ምናምን እያለ ተንከስ እያወራለት ነበር። መጨረሻ ላይ ወደ ሀገር ይኖራሉ ብዬ ተስፋ አደርጋለሁ። ወደ ሀገር እንዳልመለስ ደግሞ እንግዲህ እንትን ብለዋል ማለት ምን ይዤ እገባለሁ እንደምታይን ፓርኪንግ ነው የምሰራው ምን ይዤ እመለሳለሁ ምን ችግር አለው እኔ ተለውጠ ይሆናል አንተም እንደውም አትመለሱም ምናምን እያለ ነበር ማለት ያው የገጠር ኑሮ እንደማይለወጥ ምናምን እያሉ ተንከሲስ አስረዳው ነበር። በዛ ቅጽበት ነበር መሳይ ነው ለጊዜው ሰብስክራይብ አድርጎ ቀጣይ ፓርት እንገናኛለን።